ይቅርታ አድርጉልኝና ቪዲዮ ከ10 ደቂቃ በላይ መቅረጽ ስላልቻልኩ ነው ያኛው ቪዲዮ የተቋረጠብኝ ለማለት የፈለኩት። ሲቀጥል እኛ ድምጽ ልንሆን ይገባል። ገባችሁ? የምንከተለውን ሰው ልናቅና ልንረዳ ይገባል። እየተከተልን ያለነው ሰው ለኛ ጥሩ ቦታ ላይ የሚያደርሰን ሰው ነው ወይስ እየተዝናናንበት ነው? በዛ ሰውዬ እየተጠቀምንበት ነው ወይስ ጊፍት ገብተን ስንሰጥ ለአንድ ሰው ጊፍት ገብተን ስንሰጥ እንግዲህ እየተከተልነው ነው? ኦሬዲ ገባ እየተጠቀምን ነው ለዛ ሰውዬ። ግን በምን ላይ ነው እየተጠቀምን ያለው ነው? ያ ሰውዬ ምን የሚጠቅም ነገር አለው? ምን ስለ ሀገሪቷ የጠቀመ ነገር አለ? እስኪ ቲንክ እናድርግ። እስኪ እናስብ። እስኪ ቆም ብለን እስኪ እንዳንድ ስለ ቲክቶከሮች ምሳሌ እኛ ጋር ብዙ ቲክቶከሮች አሉ። ግን በራሳቸው በቃ ሆነን መረጃ በራሳቸው ያን ቦታ ድረስ ሄደው ስለዛና ነገር አጣርተው ምናምን አምጥቶ የሚሰጡን አይደለም። ኮፒራይት አድርገው ነው የሚሰጡን። ገባ? እነዛ ቲክቶከሮች ምንም ሳይደክሙ ቤታቸው ቁጭ ብለው አንድ ሰው ቢቢሲ የለቀቀውን ነገር በእንግሊዝኛ የተለቀቀውን ዜና ወደ አማርኛ ቀይረው ገልብጠው ኮፒ ፔስት አድርገው የሚሰጡን ቲክቶከሮች ናቸው ያሉት እኛ ሀገር። ጋዜጠኞችን ብትለው እንደዛው ምንም የማይጠቅሙ ምንም በቃ አሰስገሰስ የሆነ ህዝብ ነው ያለን። በርግጥ የምንከተለውን የማናቅ ነው። የራሴን ጨምረ ከፈለክ ምን ማወራው ላንተ ነው ላንቺ ነው። እኔ ብሄር ለይቼ አይደለም፣ ቋንቋ ለይቼ አይደለም። ግን አስተሳሰብ ጥሩ አስተሳሰብ ከሌለ ትገሰሳለህ። እኔ በእርግጠኝነት ይሄ ትውልድ ጊዜውን የሚመጥን ትውልድ አይደለም ብዬ ነው የማስበው። ሆነ ሶሻል ሚዲያው በጣም የተመቻቸልን ሰዓት ላይ ነን። በጣም ምቹ ሁኔታ ላይ ነው ያለነው። ግን እኛ ራሳችን ይህን ጊዜ ምን መጥን ሰዎች አይደለንም። ወይስ ቀድመን የተፈጠርነው? ገባ? በቃ ምንም ሳናቅ ጉዝ ሆነን ቀድመን ተፈጥረናል። ወይንም ቴክኖሎጂው አልፎን ሄደዋል። እኛ ኋላ ቀሮች ነን። የምንሰራውን ቪዲዮ ለይተን የማናውቅ በቃ ጨፍሬ ሸልዬ ወይንም ሰውን አጋጭቼ አጣልቼ ገንዘብ ማግኘት ብር ማግኘት። እኔ በነገራችን ላይ ስለ አዶናይ አንስቻለሁ በቅድሙ ቪዲዮ ማለት ነው። እኔ የግል ጥላቻ የለብኝም ከሱ ጋር። አያቀኝም፣ አላውቀውም። በሶሻል ሚዲያ ነው በነገራችን ላይ። ግን እንዳውም እኔ መቀሌ ላይ እሱ የመቀሌ ልጅ ነው። እኔ የተናደድኩበት ነገር አለ። ለነዚህ ሰዎች ለነሃና ጉዳይ አጋቾቹ ትግሬ ናቸው። ኦሬዲ እነ ተክለ ይባላሉ አጋቾቹ፣ እነ ይመች ይባላሉ እነዚህ ሰዎች። እንዳውም እና ሞራይ እነ ብሪጅስቶን ድምጽ ሆነዋል በዚህ ጉዳይ ላይ። አመሰግናለሁ። እንደዚህ አይነት ሰው አከብራለሁ፣ እወዳለሁ። ገባ? ለህዝብ ደራሽ ተቆርቋሪ የሆነ ሰው ብሔር ማንነት ሳይለይ ማን ከየትምና በቃ ምንም ሁን ሳይለይ አንድ ሰው እየተበደለ ከሆነ ይሄ ሰው እየተበደለ ነው ፍትህ ያግኝ ብሎ የሚቆም ሰው ከኔ ጋር ነው። እኔም ከሱ ጋር ነኝ። ገባ? የምከተለው እንደዚህ አይነት ሰው ነው። ለህዝብ ደራሽ ከሆነ ለህዝብ ተቆርቋሪ ከሆነ ሶሻል ሚዲያው ጥሩ ነገር ልንጠቀምበት ይገባል። ለጥሩ ነገር ልናውለው ይገባል። እኔ በየሶሻል ሚዲያው ላይ ሊቭ ገብተ መሳደብ፣ መቀጣቀጥ፣ መራገጥ እንደዚህ አይነት የለመደበት ህዝብ መረገጥ የለመደበት አህያ እኮ ነው በነገራችን ላይ እየደበደብከው የሚወድ በቃ ተስተካክሎ የሚሄድ እየደበደብከው እየረገጥከው የሚሄድ አህያን እኮ ተመለስ ብለው የሚመለስ እኮ አይደለም። በርግጥ በነገራችን ላይ ትደበድበዋለህ ነው ትረግጠዋለህ። ስለዚህ እስኪ 5 ሚሊዮን መንጋዎች እንደ 10 ሚሊዮን መንጋዎች ዝም ብሎ ተከታይ ሆ ብላችሁ የምትሄዱ እስኪ አገናዝቡ። ይሄ ልጅ ለምንድን ነው ይሄ አዶናይ የሚባል ልጅ ለነዚህ ሰዎች ለነዚህ ለታገቱት ህዝቦች ድምጽ የማይሆነው ብላችሁ ራሱ ቆሞ ብላችሁ አላሰባችሁ? ማን ነው ለነዚህ ሰዎች ድምጽ እየሆነ ያለው? ማን ነው ለነዚህ ለታገቱ ህዝቦች? ማን ነው ለነዚህ ለተበደሉ ህዝቦች? ማን ነው ለነዚህ እንባቸው ለፈሰሰ አባትና እናት ልጆቻቸው ወደ ሳውዲ አረቢያ ሄዳለው ብለው የቀሩ እንደ ቤርሙዳ ሰምጠው የቀሩ ልጆች ግን ሬሳ ያላገኙ ያልተቀበሩ? ገባችሁ?
ታግተው እየተደፈሩ በግድ እየተገዙ ሳውዲን ደግሞ መጥተው በግድ በደላላ ቤት ገብተው እንዳይደውሉ ተደርገው በግድ ገንዘብ እየተቀበሉባቸው ያሉ ደላላዎች አሉ እየተባለ ባለበት ሰዓት ላይ ድምጽ የማትሆኑ ቲክቶከሮች እኔ ድምጽ ለእናንተ ነው መልእክቴ ለእናንተ ነው። እኔ በርግጥ እንደዛ አይነት ነገር አውርቼ ተናግሬ አላውቅም። ምንድነው ያገታችሁ እናንተን እንደዛ አይነት ነገር ለማውራት? ከአንድ ሺህ ሰው በላይ ታግቶ ባለበት የመን ላይ ህግ የለም። የመን በሁለት ተከፍላለች። ሁቲና ይሄ ሱኒው በመባል ይመስለኛል ኦሬዲ እና እነዚህ ደግሞ በሁቲዎች ቁጥጥር ስር ውስጥ ያሉ ሰዎች ናቸው። እነዛ በገንዘብ ተገዝተው በገንዘብ ተሽጠው የተገዙ ሰዎች ናቸው። ገባችሁ? ግን እየወደሙ ያሉ እየሞቱ ያሉ የኛ ኢትዮጵያውያን እህት ወንድሞቻችን ናቸው። አጋቹ ትግሬ ነው ያልኩኝ ብቻ ብዙ በትግሬ ላይ ያጠነጠንኩኝ አይደለም። አጋቹ ኢትዮጵያዊ ነው፣ የኛ ወገን ነው፣ የኛ ሰው ነው። ገባችሁ? እጁ ሰፊ ነው። እጁ በታወቀበት ሳለ እጁ ካልተቆረጠ እዚህ ጋር እኛ ተጋግዘን ተባብረን ይሄንን ሰው አፍነን የታፈነውን ሰው እስካላስለቀቅን ድረስ እኔ ከናንተ አናት አልወርድም። በነገራችን ላይ ከናንተ ቲክቶከር ባይ ነኝ። እኔ 5 እና 6 ሚሊዮን ተከታይ አለኝ ብላችሁ ከምታስቡ ቲክቶከሮች እኔ ከናንተ አናት ላይ አልወርድም። በእውነት ከእንግዲህ በኋላ እኔ ቪዲዮም ከእንግዲህ በኋላ እንደዚህ አይነት ይሆናል። ምክንያቱም የምታስተካከለውን እያስተካከልክ የምትጠርበውን እየጠረብክ ካልሆነ አይሆንም። ሰውን ልክ ሲነገረው ነው የሚወደው። በእውነት ልክ ሲነገረ ነው። በአሁኑ ሰዓት እኮ እየተማርክ ያለው ልክ ሲነገረ ነው እንዴ። ምሁር ማይከበረበት ሀገር ደግሞ መምህር ዶክተር ማይከበረበት ሀገር እንዴ በጣም ያናዳል እኮ እውነት። በጣም ተምረ ማስተርን ይዘ ፒኤችዲን ይዘ እኮ ማትከበርበት ተራ ዱርዬ ተራ ስደተኛ ዱርዬ መጥቶ የሚነግስበት ሀገር። መንግስት ለየትኛው ሰው ይድረስ? መንግስት ማንን ያስተዳድር? ይሄን መንጋውን ህዝብ እንደውን አላህ ይድረስለት ለመንግስት። ወላሂ አላህ ይድረስለት። አላህ ይሁነው በእውነት 120 ሚሊዮን ህዝብ በዚህ ልዩነት በዚህ አስተሳሰብ ውስጥ የወደቀን ህዝብ መምራት ማለት ቀላል አይደለም። እኔ በነገራችን ላይ እኔ ፖለቲከኛ አይደለሁም ወይንም መንግስትንም ቃረንም ሰው አይደለሁም። መንግስትንም እንትምል ሰው አይደለሁም። ከመንግስቱ ጎን ነኝ። በርግጥ እና ምን ልላችሁ ነው የፈለኩት ድምጽ እንሁን። አይ የምንል ነገር ከሆነ ደግሞ አይ አልሆነም የምትሉ ነገር ከሆነ ደግሞ በነገራችን ላይ መቀሌ ላይ ትግራይ ላይ በሁለት ይከፈላል። የትግራይ ህዝብ አንዱ እልም ማለ የበረረ ፎቅ የወጣ ሀብታም፣ አንዱ መሬት የወረደ የሚበላውን ያጣ ድሃ። ገባችሁ? በጦርነት የተፈናቀለ ህዝብ። እነዛ ባለሀብቶች ያንን ድሃ ከነመፈጠሩ የማያውቁበት ግን እነ አዶናይ የተፈጠሩበት ሀገር፣ አዶናይ የተፈጠረበት ሀገር ድምጽ የሚሆን ነገር የለም ለነዛ ህዝቦች። ገባችሁ? ድምጽ የሚሆን ነገር የለም። እሱ ድምጽ የሚሆነው በቃ መግነን ነው፣ መንገስ ነው። አንድ ስደተኛን ሰው አምጥቶ ከሱ ጋር የሆነን ሰው ለእናንተ ያሳያል በቪዲዮ። እናንተ ታምናላችሁ፣ ትጓዛላችሁ፣ ትሄዳላችሁ። ያሳዝናል። በጣም ያሳዝናል። ምሳሌ አንዳንድ ቲክቶከሮች አሉ በቃ ሳያገናዝቡ አንድ ሰው በቃ እኔ አዶናይን ስለነካው ብቻ ምንም ሳላቅ ወይንም ምንም ሳላገናዝብ ያወራው የሚመስላቸው አንዳንድ ቲክቶከሮችን አወራው። በርግጥ አስተያየት ለመስጠት ምንም ዕውቀት የሌላቸው የምሬን እኮ ነው። በቃ ዝም ብሎ የሚጓዙ ሎ ኳሊቲ አይምሮ ያላቸው በጣም ደካማ እንትን። በነገራችን ላይ ወኪንግ ዴት ታውቃላችሁ ይመስለኛል። ወኪንግ ዴት ማለት የሆነ የቁም ሬሳ ገባ? የቁም ሬሳ ዝም ብሎ የሚጓዝ በቃ የማይገባው ግን አይምሮ ያለው አይምሮ ያልሞተ ገባ? አይምሮ ያልሞተ ሰውነት የሞተ ዝም ብሎ የሚጽፍ የማያውቀውን ነገር የሚጽፍ የማያውቀውን ነገር የሚያወራ ያላገናዘበውን ነገር የሚያወራ ገባ? ልትቆጠቡ ይገባል። የተማረ የሚከበርበት ሀገር ሊሆን ይገባል። ጥሩ ነገር የሰራ የሚከበርበት ሀገር ሊሆን ይገባል። ጥሩ ነገር የሚያስተምር